ተቻለ ከላይ የምታዩቸው ሁለት ሰዎች የሀገራችን ኢቲ ስዊች ካምፓኒ እና የዓለም አቀፉ የማስተር ካርድ ካምፓኒ ስራ አስኪያጆች ሲሆኑ በዛሬው ዕለት በወጣው መረጃ መሰረት ኢቲ ስዊች እና ማስተር ካርድ ስምምነት በማድረግ ኢቲ ስዊች በዓለም አቀፉ የማስተር ካርድ ኔትወርክ ውስጥ ገብቶ ስምምነቱ ጸድቋል ማለት ነው። ከዚህም በኋላ ይሄ ማለት ምን ማለት ነው? በሀገራችን ከተለያየ ከውጭ ተቋማት የሚደረግ ክፍያን በቀጥታ መቀበል የሚችልበትን አማራጭ ነው ኢቲ ስዊች ያስቻለው ማለት ነው። እንደምታውቁት ከዚህ በፊት ከተለያዩ ዓለም አቀፍ ተቋማት በቴሌብር ይቅር በሉኝ በተለያዩ መልኩ ክፍያ ሲከፈለን የምንጠቅምባቸው ባንኮችን ነው በዋነኝነት እንዲሁም ደግሞ ሌሎች አይነት እንደ ባይናንስ እና ፔፓል ሌሎችም በሀገራችን የሚሰሩ ሌሎችም አይነት አቋራጭ ክፍያዎችን ነው የምንጠቀመው። እንዲሁም በዌስተርን በምን የምንከፈለው የነበረው አይነት ክፍያ ስርዓት አሁን ላይ እንደ አማራጭ በባንኮች በኩል ቀጥታ በምናወጣው ዓለም አቀፍ ካርድ አማካኝነት ክፍያችንን ቀጥታ በዶላር ወደ ሀገራችን ማስገባት የምንችልበት ሁኔታ ነው የተፈጠረው። ይሄም በጣም ከፍተኛ ጥቅምን ይዞ ይመጣል። በተለይ ለሀገራችን ቢዝነስ ላይ ለተሰማሩ ተቋማት እንዲሁም በኦንላይን ስራ ላይ ለተሰማራችሁ በአጠቃላይ ሌሎችም ከውጭ ክፍያ ለሚከፈላችሁ ሰዎች በጣም በጎ ዜና ነው ማለት ነው። ከዚህ በኋላ እንግዲህ በኢቲ ስዊች በኩል የዓለም አቀፍ ካርዶችን በመቀበል ቀጥታ ክፍያችንን ወደ አካውንታችን ማስገባት የምንችልበትን እድል አመቻችተናል ማለት ነው። ይህንንም እንግዲህ ያመቻቸልን ኢቲ ስዊች እንደምታውቁት በአገሪቷ ባሉ በአጠቃላይ በሁሉም ባንኮች አክሲዮን ማህበርነት የተመሰረተ ተቋም ሲሆን በሀገራችንም በየባንኩ ያለውን የእርስ በርስ ስራ የካርዶች አንድ ላይ መስራት ኤቲኤም ከአንዱ አንዱ የመጋራትን ሁሉንም አይነት የመሳለጥ ስራዎችን የሚያካሂድ እንደሆነ ይታወቃል። አሁንም ከዚህም ዘለል ብሎ እንግዲህ እኚህ ሁሉ ባንኮች የተሻለ እድል ነው ይዞላቸው የመጣው። ምክንያቱም ደንበኞቻቸውን ከዚህ በኋላ ከዓለም አቀፍ ገንዘብ ተቋማት ቀጥታ ገንዘብ እንዲቀበሉ የሚያስችል ካርድ መስጠት የሚያስችሉበትን ስምምነት ማድረጉ ማለት ነው። በዚህ ምክንያት እያንዳንዳችን እንግዲህ በቲክቶክም ተከፋይ የሆንን በዩቲዩብም ተከፋይ የሆንንም ከዘመድ አዝማድም የሚላክልንም እንዲሁም በተለያየ መልኩ ከውጭ ቅጥር በሪሞት ወርክ ምንሰራ በተለይ ለምሳሌ እንደ ሶፍትዌር ኢንጂነርስ እንደ ግራፊክ ዲዛይነርስ ሌሎች አይነት ባለሙያዎች አላችሁ እናውቃለን። እናንተንም እንዲሁም ሌሎቻችሁም ቢዝነስ ፐርሰን በአጠቃላይ ሁሉንም ማህበረሰብ የሚጠቅም ትልቅ ስምምነት ነው። ምክንያቱም ማስተር ካርድ ዓለም ላይ ካሉ ቁጥር አንድ የገንዘብ ኔትወርኮች እንደሆነ ይታወቃል። በማስተር ካርድ በኩል ሰፊ የሆነ የገንዘብ እንቅስቃሴ ይደረጋል እና የዚህም አካል መሆን መቻላችን ከፍተኛ እድል ሆኖ ይመጣል ማለት ነው። ከዚህ በኋላ እንግዲህ ካርዴ ወደ ውጭ አይሰራም ወይም ደግሞ ከውጭ ቀጥታ መከፈል አልችልም የሚለው ነገር አሁን ላይ ጋብ ብሏል። እውነት ለመናገር ግን አሁንም የሚቀር ነገር አለ። በዚህ ስምምነት መሰረት የኛ ባንኮች እና እኛም አሁን እንድንችል የሆነው ምንድን ነው? ቀጥታ ክፍያ እንዲከፈለን ነው። ከውጭ ቀጥታ መከፈል እንዲችል ነው ይሄ ስምምነት ያጸደቀልን ማለት ነው። እናም የሚጠበቀው የሚጎለው ነገር ምንድን ነው? አዎ ታውቁታላችሁ። እኛስ ቀጥታ ወደ ውጭ መክፈል እንችላለን ወይ ነው። ነገር ግን በዚህ ስምምነት ላይ አልተካተተም ይሄ ነገር በዚህ ስምምነት ሲካተት እንግዲህ ወደፊት የሚታይ ከሆነ ይሄም ከፍተኛ ለውጥ ይዞ የሚመጣ እንደሆነ ይጠበቃል። ነገር ግን አሁንም በዚሁ እንኳን ጥሩ ነገር ነው የተደረገው። ምክንያቱም ብዙ ሰዎች ተቸግረው እንዳሉ ይታወቃል እና በዚህ ምክንያት ከፎርማል ከሆነው የባንክ ስርዓት ውጪ ያሉ የተለያዩ አይነት የገንዘብ ማስተላለፊያ ድርጅቶችን በመጠቀም እንግዲህ ያሉ እንደሆነ ይታወቃል። እንዲሁም ደግሞ በቅርቡ በተካሄደው የመንግስትም እነዚህ አካላት ላይ ህገወጥ ስራ ላይ በወሰደው እርምጃም ብዙ አይነት መቋረጦች፣ እንግልቶች የተከሰቱ እንደሆነ ይታወቃል። ምክንያቱም ያልተረጋገጡና ህጋዊነታቸው ሙሉ ለሙሉ ማያስተማምን ሲስተሞች ስለነበሩ ማለት ነው። እናም እንግዲህ አሁን ላይ በህጋዊ መንገድ በባንኮቻችን ይህንን ክፍያችንን መቀበል የምንችልበት ሁኔታ ስላለ እንኳን ደስ አለን ማለት እወዳለሁ። ሁለቱንም እንግዲህ የማስተር ካርድ እና የኢቲ ስዊችን እና ስራ አስኪያጆች ማለት ነው በጣም እናመሰግናለን። ይሄ መረጃ ለሁላችንም ጠቃሚ በመሆኑ ነው ይዤላችሁ የቀረብኩት። ለዛሬ ይሄ ነው። አመሰግናለሁ።